من لم يرحم لا يرحم 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 من لم يرحم. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. በመጀመሪያ እንኳን አደረሳችሁ አልሐምዱሊላህ ለረመዳን አላህ እንግዲህ ተቀባይነት ያለው አላህ ያለው። እኛ እንግዲህ እዚህ መስጂድ ውስጥ የተሰባሰብን እህቶች በረካ የሴቶች በጎ አድራጎት ጀማዓ ብለን ተቋቁመናል። ያው ከቤት ደፍረን ወጥተን እንግዲህ ከኛ አልፈን አላህ የሚወደውን ስራ ለመስራት ነው እዚህ የተገኘ ነው። ሁላችሁም እንድታውቁ የምንፈልገው ከመጅሊስ ወይም ከሌላ አካል የመጣ እርዳታ አይደለም። እኛ እህቶች እርስ በርስ ከወንድሞች ከኸይር ሰሪዎች ተቀብለን ለተቸገሩ ለባሰ እና የቲም ለያዙ እናቶች ለመድረስ ነው እየሞከረን ያለ ነው። እና እንደዛ የመሰለው ሰው ስላለ ነው ቀጥሎ የሰማነውና አልሐምዱሊላህ የቻልነውን ያህል ለተወሰኑ እስከ 80 እና ከዛ በላይ ለሚደርሱ ቤተሰቦች የዱቄት የዘይትና የሩዝ እርዳታ ለማድረግ እየሞከረን እንገኛለን። ሰደቃ ለማድረግ ማለት ነው። አልባሳቱን በቀጣይ ይዘናል እና ከኛ ጋር አብሮ ብዙ ሰዎች ቢሰሩ ኢንሻአላህ በታማኝነት ለተቸገሩ ሰዎች እንደዚህ ለማድረስ እንሞክራለን ኢንሻአላህ። ሁላችንም ያው ምንዳ ከአላህ አስበን ነው የምንንቀሳቀሰው። ወደፊት ደግሞ ወደ ትልቅ ተቋም ቀይረን ለተቸገሩና ከዛ በላይ ከየቲም አልፈን በሰፊው በቋሚነት ለመርዳት እቅድ ይዘናል ኢንሻአላህ። በዚሁ በግቢ ውስጥ ደግሞ የጀናዛ ማጠቢያና የከፈን አቅርቦትም እንሰራለን። ሁሉም ሰው በአቅሙ መርዳት አለበት። ችግረኛ ነኝ የሚል ሰው ማገዝ ይችላል። ምክንያቱም ከኛ ለባሰ ሰው መድረስ ስለምንችል ማለት ነው። እና እዚህ ጋርም ሳይደርሰው የሚሄድ ብዙ ሰው አለ። ኢንሻአላህ በቀጣይ አላህ ሱብሓነሁ ወተዓላ ረድቶን ለሁሉም እንደርስ እንደሚሆን ኢንሻአላህ ተስፋ እናደርጋለን። አክብራችሁን እዚህ የተገኛችሁ የግቢ ኮሚቴዎች እንደዚህ እንድንሰራ እዚህ ውስጥ ግንባታ እንድናካሄድ እንደ ልባችን እንድንሆን ስለፈቀዳችሁ ወላሂ እናመሰግናለን። ወደፊት ከወረዶችም ከምንም ትብብር እንደምናገኝ ቢዝኒላህ ተስፋ እናደርጋለን። አመሰግናለሁ። ወር ላይ በረህመቱ ወር ላይ ሰዎች በጣም በሚታገዙበት ወር ላይ መተጋገዝን ደግሞ በተግባር ያሳዩ ሰዎች አላህ በመካከላችን ስለሰጠን አላህ ማመስገን አልሐምዱሊላህ። ጥሩ የሚሰራን ሰው ማያመሰግን ሰው ሌሎች ጥሩ የሚሰሩ ሰዎች አይፈጠሩም። ጥሩ የሚሰሩ ሰዎች ግን ማሻአላህ የሚላቸው በጎናቸው የሚቆም ሰው ዛሬ ባናገኝም ጥሩ ስራን በማየታችን ብቻ መደሰት አለብን። ሁላችንም እንዳገኘን መቁጠር መቻል አለብን። ይሄ የምንጠቀመው ነገር አላቂ ነገር ነው። ሐሳቡ ግን ቀጣይ ነው። ስለዚህ ሐሳቡ እንዲያድግ የሁላችንም ድጋፍ ይፈልጋል። እንደ ወረዳችን ምሳሌዎች ናቸው። የመጀመሪያ ነው። ከአምስቱም ከስድስቱም አሉን ከምላቸው መስጊዶች ውስጥ የመጀመሪያዎች ናቸው። እንደዚህ አይነት ነገሮች በመስራት ወንዶች ሊሰሩት የሚገባው ነገር ቅድም እንደተናገረችው ታችን የጀናዛ ማጠቢያ ከመገንባት ከማዘጋጀት የደረሰ ጀማዓ ነው። ስለዚህ አሁን ቅድም እንዳለሱ ደካሞችም የሆኑ ሰዎች ሁላችንም የራሳችንን አስተዋጽኦ ማድረግ እንችላለን። ኢንሻአላህ እንደ ወረዳም መስራት የምንችለው ነገር ካለ ያው እነሱም አሉበት አብረን ነን። ወረዳም ማለት እኛ ነን፣ ይሄም ማለት እኛ ነን። ሁላችንም አንድ ሆነን ነው የምንሰራው የትኛውንም ዘርፍ እንጂ የተነጠለ የሚባል ነገር የለም። ግን ለጊዜው አገልግሎት በመስጠት በመካደሙ ላይ እንተካካለን። ስለዚህ የመተካካት ሂደት ነው ያለው። ኢንሻአላህ እኛም በእኛ የሚጠበቅብን ነገሮች ለማድረግ ዝግጁዎች ነን። እንደ ግለሰብም እንደ ተቋምም እንደ መስጊድም ራሴን መስጊድን ወክለን ሁላችንም እናግዘው ነገር ይሄ ጀማ የበለጠ ጎልብቶ የራሱ የሆነ ተቋም ገንብቶ ትልቅ ደረጃ እንዲደርስ ኢንሻአላህ ሁላችንም ተስፋ እናደርጋለን። ያው አቅማችን ውስን ሊሆንባቸው ይችላል። አቅማቸው ቅድም ስነሳ እንደጠቀስኩት ያላቸው አቅም ላሰቡት ሰዎች እንዲያሳቡ ምናልባት እቅዳቸው ሲያልከተቱ ነገር ግን ተገቢ ልትሆኑ ትችላላችሁ። ዛሬ የሚገባችሁ ሰዎች ልትሆኑ ትችላላችሁ። ከሚያገኙትም ሰዎች ቀዳሚ ልትሆኑ ትችላላችሁ። ነገር ግን በተለያየ በአመዘጋገብ ክፍተት ከማሰብ መረጃ ሳያገኙ ክፍተቶች ሊኖሩ ይችላሉ። እንትኖች ሳይግርግሩ ሳይነሱ ሁሉ ሰው ጻሚ ነው። አንተ ሂድ አንቺ ሂጂ አንተና አንተ አይባልም። ያሉት ሰዎች ብቻ ያንብቡ። የሌሉት ሰዎች እንግዲህ ኢንሻአላህ በሌሎች የሚታዩበት መንገዶች መጣችሁ ለኛ መረጃ በግል የሚደረጉ ነገሮች ካሉ ለማየት ይሞከራል። አሁን ግን ያሉት ለማስተናገድ ትክክል እናርግላቸው። አላህ ትልቅ ቦታ እንዲያደርሰው ተቋሙን የእናንተ ዱዓ ደግሞ አላህ ዘንድ በጣም ተቀባይነት ያለው ስለሆነ ወቅቱ ረመዳን ስለሆነ በዱዓ ኢንሻአላህ አስታውሱ። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ሰው አለ ከሰው ላይ ሻብ አላህ ያማለ ይሄ ነው ድሃ የረሕማን ባሪያ ይሄ ነው ድሃ የረሕማን ባሪያ ይሄ ነው ድሃ የረሕማን ባሪያ
ነው ድሃ